ሰላም ሰላም እንዴት ናችሁ? ኤልሳቤት ነኝ። በባለፈው ቪዲዮዬ ከሁለት ወር ጀምሮ ዶሮዎች ምን አይነት የአመጋገብ ስነ ስርዓት እንዳላቸው ምን አይነት ምግቦችን እንደሚመገቡ አሳያችኋለሁ ብያችሁ ነበረ። ዛሬ በቪዲዮ አንጥቼላችኋለሁ። ሁለት አይነት መኖ ነው ያመጣሁላችሁ ያዘጋጀሁላችሁ። የሁላችሁ ኢትዮጵያ ላይ ምን አይነት ችግር አለ መሰላችሁ? ለምሳሌ አሁን የግሮይን የሚባል አለ ግሮይን የሚባል አለ፣ ስታርተር የሚባል አለ። በየደረጃው አሳያቸዋለሁ። ግሮይን ማለት በእድገት ደረጃ ላይ እያሉ ገና የሁለት ወር እያሉ እስከ 4 ወር ድረስ ወይም እስከ 3 ወር ድረስ የሚበሉት ይሆናል። እሱን ደግሞ ካላገኛችሁ እስከ 2 ወር ወይም እስከ 3 ወር ድረስ ግሮይን የሚባለውን ታበሉና ከዛ በኋላ ስታርተር የሚባለውን ትቀጥላላችሁ ማለት ነው። ስታርተር ማለት እንቁላል ሊጥሉ 1 ወር ሲቀራቸው ማለት ነው። ቄብ ሲሆኑ የቄብ የሚበሉት አለ። እዚህ ቪዲዮ ላይ የምታዩት ነው። ቄብ ማለት በቀዩ መዳበሪያ ያለው የቄብ ዶሮ የሚበሉት ነው። አረንጓዴው ላይ ደግሞ አነስ ያለችዋ ደግሞ በእድገት ደረጃ ላይ ያሉ የሚበሉት ነው። ያው እዚህ ላይ ብዙውን ጊዜ የግሮይን የሚባለው እንትን መኖ አይገኝም በብዛት። ካገኛችሁ እስከ 2 ወር ድረስ ብታበሉ ጥሩ ነው። ካላገኛችሁ ደግሞ ምን ታረጉ መሰላችሁ? በቤት ውስጥ ማዘጋጀት ትችላላችሁ። ከተለያዩ የምግብ ግብአቶች ይዘጋጃል። እኔ አሁን እስከ 1 ወር ድረስ እስከ 2 ወር ድረስ እስከ 1 ወር ድረስ አብልቻቸው ከዛ በኋላ ስላላገኘሁኝ ሚክስ ነው ያደረኩት ማለት ነው። ግማሹን ይሄ ግሮይንና ስታርተር የሚባለውን አንድ ላይ ቀላቅዬ ማለት ነው። እሱ የምታዘጋጁትና አዘጋጃጀቱን ደግሞ በሌላ ቪዲዮ ይዤላችሁ ቀርብ እመጣለሁ። ዛሬ ያው ብዙ ፕሮሰሶች አሉት። እነሱን ካዘጋጃችሁ በኋላ እንትን ማለት ትችላላችሁ። በቀላሉ የዶሮችን መኖች በቤት ውስጥ መስራት ትችላላችሁ። ከፈለጋችሁ ሸጣችሁም ትርፋማ መሆን ትችላላችሁ። ለዶሮቻችሁ ማዘጋጀትም ትችላላችሁ ማለት ነው። በዚህ ሂደት ውስጥ ብታገኙት በትክክል የእድገታቸውን ብታበሉ ከእድገት ቀጥሎ ደግሞ ለእንቁላል የሚደርሱትን ብታበሏቸው ሞር ውጣትም ፍሬማ ትሆናላችሁ ማለት ነው። በተረፈ ቤተሰቦቼ እንድታበረታቱኝ እፈልጋለሁ። ቻናሌን ሰብስክራይብ በማድረግ ቪዲዮን ከፍቶ በመመልከት ላይክ፣ ሼር በማድረግ ተባበሩኝ እላለሁኝ። መልካም ቀን